Audio Jungle. ሰላም ጤና ይስጥልን አድማጮቻችን፣ የዕለቱን አጫጭር መረጃ ይዘን ቀርበናል። በጥሞና ተከታተሉን። ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ሊያቀኑ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ፣ ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ ዳግም ወደ ፍቅር ጉዞ ሆኗል ነገሩ። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሻገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ከሆነ ይህ ነገር የመሆን ዕድሉ ሰፊ ነው እየተባለ ነው። በአፍሪካ ቀንድ ቀጠና ያልጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮች ጠቁመዋል። የሁለቱን ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ሊያሻግራል የተባለ ታሪካዊ ስምምነት ይፈርማል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድም በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈራርሙ ተብሎ ይጠበቃል። ይህ ድንገተኛ ክስተት በቀጠናው የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖራል ተብሎ በከፍተኛ ጉጉት እየተጠበቀ ነው ተብሏል። በተያያዘ ዜና የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናዊ ውጥረት እንዲፈጠር እያደረጉ ነው ሲሉ ከሰሱ። ሚኒስትሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት ፖሊሲዎች ከእውነታው የራቁ ሲሉ ገልጸዋቸዋል። አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያ የኢትዮጵያ መንግስት በጥር ወር 2024 ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ህገወጥ እና በድብቅ የተደረገ ነው የሚል ነው። በሁለተኛ ደረጃ ከታህሳስ 2023 ጀምሮ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል መነሻ አሰብን ለመውረር የጦር መሳሪያ ማስፈራሪያዎችና ተከታታይ የሚዲያና የዲፕሎማሲ ዘመቻዎች አካሂደዋል ሲሉ ተችተዋል። በሶስተኛ ደረጃ ደግሞ እንደ ዩኤል ዩኒቨርሲቲ ጥናቶች ያሉ ሪፖርቶች በዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስ አቅርበዋል። ሚኒስትሩ አክለውም የኢትዮጵያ መንግስት ደጋፊዎች ኤርትራና ሌሎች የቀጠናውን ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ በሚል የሚያነሱት ክስ ሐሰተኛና የውጥረቱን ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ብለዋል። አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት በአንደኛው የሌላውን ሉዓላዊነትና ግዛት አንድነት በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር ማምጣት እንጂ የበላይነትን ለማስፈን በሚደረግ ጥረት ለዘመናት የሚዘልቅ ግጭት ውስጥ መኖር አይደለም ሲሉ የሀገራቸውን አቋም ገልጸዋል። የኢትዮጵያ መንግስት የኤርትራው ማስታወቂያ ሚኒስትር በተደጋጋሚ ለሚያቀርቡት ክስ አንድም ቀን ምላሽ ሰጥቶ አያውቅም። ለዚህ ክስ እስካሁን የሰጠው ምላሽም የለም። የአማራ ክልል መንግስት ስራ ፈጠርኩላቸው ያላቸው ሚኒሻዎች ወጣቱን በጥይት እየገደሉ ነው ተባለ። በአካባቢው ማህበረሰብ ዘንድ ትልቅ ቁጣን አስነስቶ ለዚህ ግፍ ህይወቱን ለተነጠቀው ብላቴና ፍትህ በሌለበት ፍትህ ለመጠየቅ አደባባይ ላይ ወጥተው እየጮሁ ናቸው ተባለ። የትግራይ ክልል ፖሊስ ኮሚሽን ኃላፊ ገብረ ዲላን የታደሰ ደጋፊ ነህ በሚል በህወሓት ከስልጣኑ ተባረረ። ህወሓት የጀነራል ታደሰ ወረደ ደጋፊ ናቸው ብለው የሚያስባቸውን ከፍተኛ አመራሮች የማዋከብና ከስልጣናቸው የማባረር ድርጊቱን አጠናክሮ ቀጥሏል። ከዚህ በፊት የታደሰ ደጋፊ ነህ በሚል የህወሓት ሰው ሀብት አስተዳደር ኃላፊውን ጀነራል ነጋሽን ከስልጣኑ ያነሳው ሲሆን የታደሰ ፕሬስ ሴክሬታሪ የነበረውን ደግሞ አፍኖ እንዳሰረው የሚታወቅ ጉዳይ ነው። አሁን ደግሞ የትግራይ ክልል ጊዜያዊ አስተዳደር ፖሊስ ኮሚሽን በኃላፊነት ሲመራ የቆየውን ገብረ ዲላን የታደሰ ደጋፊ ነህ በሚል በኃይል ከኃላፊነቱ ህወሓት እንዳስወገደው የደረሱ መረጃዎች ያመለክታሉ። ህወሓት ገብረ ዲላን ከስልጣኑ በጉልበት እንዲነሳ ካደረገ በኋላ ኮሚሽነር ህድጎ ስዩምን ወዲያውኑ የትግራይ ክልል ፖሊስ ኮሚሽነር አድርጎ መድቧል። ከዚህ በኋላም እንዳለም ገብረዋህድ፣ ተክላይ ገብረ መድህን እንዲሁም የህወሓት ደህንነት ሹሙ ተወልደም የጀነራል ታደሰ ደጋፊ በመሆናቸው በህወሓት ከስልጣናቸው በቀጣይ የሚባሩ ናቸው ተብሏል። Audio Jungle.